ጎሽ ይኸው አብርሽና ሄርሜላ ዝዋይ ገቡ። ጉድ 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 ያስብላል ጋይስ። እንግዲህ ዛሬ ከውሽምት ጋር መጥተዋል። ውሽምት ሰሞኑ ለምን ጠፋች እያልኩ ነበረ። ለምን ጠፋች? በሰላም ነው ወይ? አብርሽ በቃ ወደ ሚስቱ ተመልሶብኛል ብላ ጠፋች እንዴ እያልኩ ነበር። ይኸው መጣች። ታይዞ መጡ። ጭራሽ ዝዋይ ገቡ። ዝዋይ እኔ ትላንትና በጣም አሳዝኖኝ ነበር። ሩታዬ ተይ ታረቂ፣ ምንም ቢያጠፋ የልጅሽ አባት ነው፣ ብትታረቁ ይሻላል እያልኩ ነበር። አሳዝኖኝ ነበረ። ይኸው ዛሬ የተገኘ የት ነው? ውሽምት ጋር ነው። ይኸው ከውሽምት ጋር መጡ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ፣ የኔ ጣምበላሎች፣ እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ አብርሽና ሄርሜላ አንድ ላይ መጡ ዝዋይ ሆኑ። አስባችኋል? እኔ በእውነት ትላንትና በጣም አሳዝኖኝ ነበር። እንደዚህ ተገትሮ በር ላይ ሲቆም በጣም አሳዝኖኝ፣ ሩታዬ እንዴት ትጨክናለች? ምንም ቢሆን ምንም ቢያጠፋ እሱ እኮ ወንድ ነው፣ እንዴት ትጨክናለች ያልኩ ነበር። ይኸው ዛሬ የመጣው ከማን ጋር ነው? ከውሽምት ጋር። ቂጡ እስከሚቃጠል ድረስ ነው እናንተ ሩታ የሚወዳት እስከሚቃጠል ድረስ። ሩታ ከሌላ ወንድ ጋር እንዳትሆን አይፈልግም። ይቀናል፣ በሩታ ይቀናል። ሩታ የማንም ወንድ እንዳትሆን አይፈልግም። በጣም ነው ሩታ የሚወዳት አብርሽ ማለት ነው። እና ሄርሜላ አንቺ ቆይ እኔ የምልሽ ሄርሜላ ማለት ነው ሴት አቆም የለሽም። እግዚአብሔርን ለአንቺ እኔ በጣም አፍራለሁ። ያዘንኩልሽ ነው መጨረሻው ማለት ነው። አንቺ ምንድነሽ? ባጣንሽ እንደ ስትፈልጊ ይመጣልሻል፣ ስትፈልጊ አንቺም ትሄዳለሽ። ዛሬ ይኸው አንድ ላይ መጣችሁ። የአብርሽ ይቃንሽ፣ በቃ አንቺ ይቃንሽ። ስትፈልጊ ትመጣለሽ፣ ስትፈልጊ ውጭ ስትይ ውጭ ሲሉሽ ትወጣለሽ፣ ነይ ስትባይ ትመጣለሽ። አንቺ በቃ የሱ ቆይ ባጣንሽ እንዴ? ቆይ ባጣንሽ ምንድን ነው የሚባለው እናንተ? ይሄ አባባል ማለት ነው። ባጣ ቆይነሽ እንዴ? አሁን አስተካክያለሁ መሰለኝ ጋይስ በንግግሬ። አም ሶሪ። እኔ ሄርሜላ ግራ ገባችኝ እግዚአብሔር። ቋንጂ ስትፈልጊ ወደ እሱ ህይወት ትመጣለሽ፣ እሱ ሳይፈልግሽ ትወጣለሽ። ምን ይሻልሻል? ለሚስቱ ምን አይነት ቦታ እንዳለ አየሽ አይደለ? ሩታዬ እንዴት እንደሚወዳት ቂጡ እስከሚቃጠል ድረስ አስባችኋል? የሚገርም ነው። መልሶ ገና ነው። ሩታ መቼም በቀላሉ አትፋታም። እግዚአብሔር በቀላሉ አትፋታም። ገና ትሄዳለች። ይሄ ትንሽ ነው። እኔ በጣም አሳዝኖኝ ነበር። ይሄው ዞሮ ዛሬ ከውሽምት ጋር ማስታወቂያ እየሰሩ ነው። በኦሮምኛ ሙዚቃ ማለት ነው። አገሬ